አለች። ለምን እነዚህን ጥቅሶች እስቲ ተመልከቷቸው። አንደኛ ቅዱስ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ከቁጥር 39 ቅዱስ ጴጥሮስ ስብከት ሰብኮ ነበረ ለመጀመሪያ ጊዜ እና 3000 ምዕመናን አሳምኗል። በአንድ ስብከት ስንት ሺህ? በአንድ ስብከት 3000 ምዕመናን አሳምኛ። በ3000 ስብከት አንድ ሰው ማሳመን አልቻለም። እሱ ግን አንድ ስብከት ሰብኮ 3000 ሰው መጡና ምን እናድርግ አሉት ይላል። ስብከት ዓላማው ምን ተንግበር ወይ ምን እናድርግ ማሰኘት ነው እንጂ ማስጨብጨብ ማስደሰት አይደለም። እና ምን እናድርግ አሉት። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለና ምን አለ? የተስፋው ቃል ለእናንተና ለልጆቻችሁ ነው። በሉ እስኪ የተስፋው ቃል ለእናንተና በቃ ልጆቻችሁ ማለት እነማን ናቸው? ሕፃናትም ጭምር ማለት ነው። ስለዚህ በወላጆች እምነት ሕፃናት መጠመቃቸው ለምንድን ነው? የተስፋው ቃል ለእኛና ለልጆቻችን ስለሆነ አንድ በሉ። ሁለተኛ ቅድም ያነሳነውን ጥቅስ በዚህ መንገድ እንየው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም አለ። ሁለት ጥቅሶች ግራና ቀኝ ላሳያችሁ። ሰው ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም። እሺ ሌላ ጥቅስ ደግሞ እንገራችሁ። እንደነማን ካልሆናችሁ መንግሥተ ሰማያት አትወርሱም ይላል። እንደነማን? አሁን ሁለት ጥቅሶች ግራና ቀኝ አይታያችሁ? አንደኛ ሰው እንደነማ ካልሆነ መንግሥተ ሰማያት ምን አይልም። እንደ ሕፃናት ከሆነስ? ሕፃን ከሆነስ? በጣም ጥሩ። ሰው ዳግመኛ ካልተጠመቀ በቀር ዳግመኛ ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት። ስለዚህ መንግሥተ ሰማያት ለመግባት ሁለት መስፈርት ተናገረ ክርስቶስ። አንደኛ መጠመቅ፣ ሁለተኛ እንደምን መሆን። ስለዚህ ሕፃናት ለመንግሥተ ሰማያት ብቁ ናቸው አይደሉ? ለመንግሥተ ሰማያት ብቁ ከሆኑ ለመንግሥተ ሰማያት ለምታበቀዋ ጥምቀት ብቁ አይሆኑ? ገብቷቸዋል አይደል? እንኳን ለጥምቀቷ ለመንግሥተ ሰማያትም እንድናቸው ብሏል ክርስቶስ። ብቁ ናቸው ብሏል። ስለዚህ እግዚአብሔርን ልጅነት ለማግኘት ለመጠመቅ እግዚአብሔር አይከለክ። ሕፃናትን ተዋቸው ወደ እኔ ይመጡ ዘንድ የምትለው ቤተክርስቲያን ነች። ክርስቶስ ነው ኑ ተዋቸው። ወደ እሱ የሚመጡት መጀመሪያ ደግሞ በጥምቀት ነው። ቁርባን አትከልክሏቸው፣ ቃሌን ይስሙ አትከልክሏቸው ነው። ስለዚህ ሕፃናትን እናስጠምቃለን። አይ እኔ ልጄ በደንብ ሲገባው ነው የሚሉ ሰዎች የሚገርማችሁ፣ ለምሳሌ ልጆቻችንን ክትባት እናስከትባለን። አታስከትሙ? ምግብስ? አይ እኔ ልጄ አድጎ የክትባት ጥቅም በደንብ ሲገባው ነው ማስከትበው የሚላለን። ልጄ የተመጣጠነ ምግብ ምን እንደሆነ እስኪገባው አላበላም የሚል ወላጅ አለ? የለም። እያለቀሰ ታጎርሰዋለን። ካልበላ ስለማይኖር ማለት ነው። ከጥምቀትና ከክትባት የቱ ይብሳል? ስለዚህ ሌላ ነገር ላይ የማንለውን ነገር እዚህ ላይ ባንራቀቅ ጥሩ ነው፣ ያስተዛዝበናል። ልጨምርላችሁ። ልጃችን አያድርገውና እኛ ብንሞት፣ ወላጆቹ እናት አባት ብንሞት፣ ሀብት ንብረት ብዙ ቢኖረን ልጁ ሕፃን ነው ስለዚህ ይቅርበት ይባላል? ፍርድ ቤት ሄዶ ፈርሞ መውረስ ይችላል? ምንድን ነው የሚደረገው? ሞግዚት አይደለ? ለምንድን ነው ሞግዚት የሚደረገው? ሀብቱ ምን እንዳይለው ነው? እንዳያመልጠው። የእግዚአብሔር መንግሥት ሲሆን በሞግዚት የማይወረሰው ለምንድን ነው? የአንተን ቅራቅንቦ መሬትና መኪና ለመውረስ ሞግዚት ወስደ ፍርድ ቤት የምታስፈርም ሰውዬ ለዘላለም ሕይወት ሲሆን የምን ሞግዚት ነው አይባል። ቤተክርስቲያን ገብቷታል። ዘላለማዊ ርስት ነዋ። ለምድራዊ ርስት እንኳን ሰው ይፈርማል እኮ አይደል? ስለዚህ ሄደን ፈርመን ይህንን ልጅ ቃል ገብቻለሁ ብለን እናነሳዋለን። እና የአእምሮ ህመምተኞች ሌሎች አይጠመቁም ማለት ነው በዚህ አይን ከታየ። የሚገርማችሁ ቅድም ያልኳችሁ ከፕሮቴስታንት ወገን ቀስ ብለው በሂደት ተቀበሉ ያልኳችሁ እኔ ስገምት ልክ ላልሆን ይችላለሁ። ልጆቻቸውን ይዘው መሄድ ያምራቸዋል እኮ አይደለ? ፕሮቴስታንቶቹ ቤተክርስቲያን ይዞ መሄድ ይቻላል አይቻል? ይዘው ሊሄዱ ሲሉ ግን ይሄ ልጅ አድጎ አምኗል? አላመነም። ስለዚህ እሱን ይዞ መሄድም ኃጢአት ሊሆን ነው። ስለዚህ የማይሰራ ህግ ሰርቶ ከመሰቃየት አምላካችን ኢየሱስ ሐዋርያትም በየቤቱ እየሄዱ ከነ ቤተሰብ ያጠምቁ ነበር ይላል። ከነምን? ሐዋርያት ሥራ ላይ ቤት ሄዳችሁ ስታነቡት 9 ጊዜ አጥምቀዋል ሐዋርያት። ከነመላ ቤተሰብ አጠመቁ ይላል። ስንት ጊዜ? ከቤተሰብ ሲል ሕፃናትን ይጨምራል አይጨምር? ወይስ ሐዋርያት ሕፃን የሌለበት ቤት እየፈለጉ ነው የሚያጠምቁት? ሊሆን አይችልም። ሕፃን ባይኖር ኖሮ ደግሞ
ሕፃን አልነበረበትም ይላል መጽሐፍ ቅዱስ። በምን አወቅ ካላችሁ እኛ መጽሐፍ ቅዱስ እናውቋለና። መጽሐፍ ቅዱስ ሕፃን ከሌለ ሕፃን የለም ማለት ችግር የለበትም። ታስታውሳላችሁ ክርስቶስ አሳና እንጀራ አበርክቶ አበላ። ስንት ሰው በላ? ስንት ሰው? ጥርግ አድርገው የሚበሉት ማለት ጎረምሶቹ ወንዶች። ምን ይላል ወንጌሉ? ሴቶችና ሕፃናት ሳይቆጠሩ የበሉት ስንት ነበሩ? 5000 ወንዶች ነበሩ። ያው ሴቶች ስለማይበሉ ማለት ያው በአደባባይ ማለት ነው። ሴቶች ከሚበሉት የሚያፍሩት፣ ሕፃናት ከሚበሉት የሚፈረፍሩት ይበልጣል ይባላል። ስለዚህ ሴቶች ማለት ያው ሴቶችና ሕፃናት ሆነው ነው እንጂ የተረፈው አይተርፍም ነበር እንዳይሉ ጠቅሎ የሚበላውን ጎረምሳ ማለት ቆጥሮ 5000 ነው። 12 መሶብ ተረፈ ይላል። ሕፃናት አልተቆጠሩም። ካልተቆጠሩ አልተቆጠሩም ይላል መጽሐፍ ቅዱስ። ለምግብ ሕፃናት የሉበትም ካለ ሳይቆጠሩ ካለ ለጥምቀት ሕፃናት ባይኖሩ አይኖሩም ይላል መጽሐፍ ቅዱስ። ችግር የለበትም ግን አላለ። ከነ ቤተሰቡ ተጠመቁ ሲል ሕፃናትንም ይጨምራል። ለልጆቻችን የምናደርገው የመጨረሻ ስጦታ ደግሞ መንግስተ ሰማያት ማውረስ ነው። መሬት ከማውረስ በላይ አይደለም? አዎ በምትችለው። ከዛ ውጭ ግን የመጠመቅ ዕድል ሳያገኙ የኖሩ ልጆች የሞቱ ልጆች እንዴት ይሆናሉ? ፍርዱ የማን ነው? የእግዚአብሔር። ቤተክርስቲያን ሐኪም ቤት ነች እንጂ ፍርድ ቤት አይደለች። እዚህ ፍርድ አንሰጥም። እነገሌ እኮ ነው ያሉ ይጸድቃሉ። እዚህ ካልክ ጌታ እስኪመጣ ድረስ አትፍረዱ ይላል ቅዱስ ጳውሎስ። ማን እስኪመጣ? ጠብቁ ዳኛውን። ምን አገባችሁ እናንተ? ምን ይመለከታችሁ? እኛ እዚህ ቁጭ ብለን ገሌ እንዲሆናል አንልም። ለመዳን ጥምቀት ያስፈልጋል ተብለናል። እኛ ምንችለው እንጠመቃለን። ያልተጠመቁት ሰዎች ደግሞ እግዚአብሔር ነው የሚያያቸው። ጥያቄዎች ያመነ የተጠመቀ ይድናል ተብሏል። ያላመኑ ክርስቶስን ለማወቅ የተለያየ ሁኔታዎች ያልፈቀደላቸው፣ በእኛ ክርስቶስን አለመምሰል ምክንያት ትክክለኛው ክርስቶስ ማወቅ ያልቻሉ ፈጽሞ 100% የመዳን ተስፋ የላቸውም። ልክ መልሼዎች ጨርስ ጥያቄው መጣ። እንዲህ ያለ ነገር ፍትሐ እግዚአብሔር ነው። ከዛ ውጭ ግን ሰዎች መረጃ ለምሳሌ ጨርሶ ስብከት የማያገኙ ሰዎች አሉ አይደል? የእግዚአብሔር ቃል ያልሰሙ እነዚህ ሰዎች እንዴት ይሆናሉ? አሁን አንዳንድ ሰው ሲጠይቅ ለምሳሌ በጣም ሪሞት ኤሪያ እዚህ ኢትዮጵያ ውስጥ ሆነው ራቁታቸውን የሚሄዱ ምናምን አሉ አይደል? አሁን እነሱ እንዴት ነው የሚሆኑት? መንገድ የሌለበት፣ መብራት የሌለበት፣ ምንም አይነት ኢንፍራስትራክቸር የሌለበት ቦታ ላይ የሚኖሩ ሰዎች እነዚህ አሁን ሊኮነኑ ነው አልተጠመቁም ተብሎ የሚጠይቅ ሰው። በመጀመሪያ መንገድና መብራት አልገባም ማለት እግዚአብሔር አልገባም ማለት ነው። እግዚአብሔር በእኛ ፋሲሊቲ ተጠቅሞ የሚገባ ከመሰለን ተሳስተናል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን ምን አይለውም ይልና በህልምም በራእይም አፍላ እንቅልፍ በሰው ላይ ወድቆ ሳለ እንደውም በራሱ መንገድ ያናግራቸዋል እግዚአብሔር። በጣም በሚገርም ሁኔታ እኛ እንደዚህ ሰባኪ አትሮስ ምናምን ተዘርግቶ ነው ስብከትም ይመስለናል። እግዚአብሔር በራሱ መንገድ ያስተምራቸዋል። ቦታውን በትክክል ስሙን ምናምን ልሳሳት እችላለሁ። እኔ አንድ ወንድሜ የነገረኝን ልንገራችሁ። እዚህ ደቡብ ኦሞ ላይ አገልግሎት ሲሰጥ የተከሰተ ነገር ነው። እዛ ሄደው ሲያስተምሩ በእነሱ ካልተሳሳት ቡርጁ የሚባል ስም አላቸው ለፈጣሪ እና ሄደው ዝም ብለው ማለት ነው አስራት ያወጣሉ። ለቡርጁ ብለው አስራት ያወጣሉ። ስብከት አልተሰበከም እና ኬንያ ጠረፍ አልፈው ከኢትዮጵያ ድንበር ወጥተው ኬንያ ጠረፍ አርፈው የሆነ አንግሊካን ቸርች አለ እዛ ወስደው ይኸው ለቡርጁ ነው ብለው ከ10 አንድ ቆጥረው ማለት ይሰጣሉ። መጽሐፍ ቅዱስ አለ። ከዛ በኋላ ሊሰብኩላቸው የኛ ሰባኪያን ሄደው ሲያስተምሯቸው ቡርጁ እዚህ ሊመጣ ነው አሉ። ሊመጣ ነው እዚህ አሉ። አዎ ኬንያ ሄደው በሉ አምጡ ገንዘባችን እኛ ጋር ሊመጣ ስለሆነ እና በጣም እኔ የገረመኝ ልንገራችሁ። በአመት አንድ ጊዜ በጣም ሀዘን የሚያደርጉበት ሴርሞኒ ያላቸው ባህላቸው ውስጥ የሀዘን ስርዓት የሚያካሂዱበት ምንድነው ሲባሉ ቡርጁ ልጅ አለውና ልጁ የሞተበት ቀን ነው። ምን ብለህ ነው ለነዚህ የሚሰብከው? ሄለን ኬለር የምትባል ሴት ካልተሳሳትኩ ስሟ አይነ ስውር ጆሮዋም የማይሰማ መናገር ማትችል በሳይንስ ተረድታ መናገር ቻለች እና ስለ ክርስቶስ ሊሰብካት ሞከረ የሆነ ሰውና ስሙን ነበር እንጂ ማላቀው አውቀው ነበር አለች።
የእውቀት ጉዳይ አይደለም ማለት ነው። እግዚአብሔር ከህዝቡ ጋር ይነጋገራል አይነጋገርም? ጠረፉስ ምናምን ትላለህ። እግዚአብሔር በራሱ መንገድ ያናገረዋል። ከዛ ውጭ ግን ጨርሶ ይሄ ማለት ልክ ስላወቁ ይኮነናሉ አይነት ትምህርት ከሆነ ወንጌል መስበክ እንደውም እነሱን መጉዳት ነው ማለት ነው። ደና ካላወቁ ይጸድቃሉ ከሆነ ገብቷቸዋል። ያላወቀ የሚጸድቅ ከሆነ እኔ እጄ ስሰብከው የመጽደቅ ድሉ ላበላሽበት ነው አይደል? ስለዚህ መስበክ የለብኝም ማለት ነው። እንዳመጣ ሰባኪ እንዳመጣ ለምን ካላወቁ ጸድቃለሁ አይነት ትምህርት እንደዚህ የለም። ምንም ያላወቁትን ሰዎች ግን ቅዱስ ጳውሎስ በግልጽ ቋንቋ መልሶልናል። በሕግ ያሉ በሕግ ይፈረድባቸዋል፣ ያለ ሕግ ደግሞ የሚኖሩ ሰዎች በተፈጥሮ ሕግ በህሊና ሕግ ይፈረድባቸዋል ይላል። በምን ሕግ? በህሊና ሕግ። አሁን አትግደል የሚለውን ሕግ የማያውቅ ሰው አለ አይደል? ሰው መግደል ግን መጥፎ መሆኑን እንደው ሰው ያውቃል አያውቅም? ይሄ መጽሐፍ እስኪጻፍ አያስፈልገውም። በህሊና ሕግ ማለት በኮመን ሴንስ ማለት። ስለዚህ በዛ በተሰጠው ልክ እግዚአብሔር ይፈርድበታል። ከሰጠው በላይ ግን አይፈርድም። ካልዘራበት አያጭድም፣ ካልበተነበት አይሰበስብም። ካልዘራ